ደስ ያለኝ ከተማ ነው አሰላ። እሺ ስመጣ ምን ያምረኛል መሰረው ሯጭ መሆን ያምረኛል በሚገባ። ሰለሞን አባቡ ባላለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስፖርት ጋዜጠኛ ነኝ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ብዙ ቦታዎች ላይ ይዞራል። እንግዲህ እናፍቅ ነበር አሰላ ከተማ ላይ መገኘት። ስፖርት ጋዜጠኛ ነኝ ካልኩ ይገናኛል ማለት ነው አሰላ በሚገባ ከስፖርት ጋር። ዛሬ ስማቸውን በትልቅ ደረጃ የምንጠራቸው ለብዙዎች አርአያ የሚሆኑ ከዚህ አካባቢ ነው የወጡትና ስንገባ ጀምሮ ገና ከሩቅ ነው እንግዲህ ከመግቢያው ጀምሮ የጤና ቡድኑ አባላት ብቻ ሳይሆን የአካባቢው ነዋሪዎችም ወጥተው የሚገርም አቀባበል አድርገውናል። ምን ረሳው ነገር አይደለም። ጨዋታው ደግሞ እንዳየው ያው የወራጅነት ሲባል አንዳንዴ ባቻ ውጤት ማለቅ አለበት። ደስ ብሎኛል በሚገባ ግን ጥሩ የእግር ኳስ አቅም ያላቸው ልጆች በእናንተ በኩል ተመለከቱ። እኛም እስከመጨረሻው የታገልንበት ጨዋታ ነበር። 1-1 በሆነ ውጤት አልቋል። እንግዲህ እሺ አሰላስ የአየር ሁኔታው እንዴት ነው? ብዙ አትሌቶችን ብዙ ስፖርተኞችን ያፈለቀች ሀገር ነች። እንግዲህ ስመጣ ምን ያምረኛል መሰረው ሯጭ መሆን ያምረኛል በሚገባ። እንዴት ሆነው ነው እነዛ ጀግኖች ከዚህ አካባቢ ወጡ ትላለውና ማታ ማታ ቀዝቀዝ ያለ ቀን ቀን ደግሞ እንዲያንስ ፀሐይ ይሄ ፈረንጆቹ የሚመኙት ነው። ስለዚህ በጣም ምቹ ባህር ያለው በሚገባ በጣም ደስ ያለኝ ከተማ ነው አሰላ። እሺ እኛም በጣም እንወዳችኋለን። ከተማችንን መጣችሁ ስለመጣችሁ በጣም ደስ ብሎናል። ኢቢሲ እንግዲህ የከተማችን አምባሳደር ሆናችሁ ጋዜጠኞቹ ከተማችንን እንድታስተዋውቁልን አክብሮት እንጠይቃለን። በሚገባ እኔም ኃላፊነት ወስዳለሁ። አሰላ አንተ ብለኸኝ ወይ ህዝቡ ብሎኝ ሳይሆን ኃላፊነትም አለብኝ በሚገባ ይሄን ከተማ ፕሮሞት ማድረግ የኔ ብቻ ሳይሆን መላው ዓለም ሊያውቀው ይገባልና እንግዲህ እነ ሞፋራን ጨምሮ እዚህ መተው ሰርተዋል። አትሌቶች ምንድነው አየሩ ብለው ለማወቅ ላይ ይፈልጋሉና ያም ማሳወቅ የኔ ኃላፊነት ነው። ይሄን ኃላፊነት እወጣለሁ እንግዲህ በየትኛውም ፕላትፎርም ማለት ነው። በጣም እናመሰግናለን። ቴንክ ዩ በጣም እሺ አባዬ ቴንክ ዩ። ትውልዱ ተነስቷል